ያለሁኝ በቤተሰቦቼ ፊዚካሊ ጾታዊ ኢሞሽናሊም ጉዳት እየደረሰብኝ ነው ያደኩት። ይሄ ጉዳት ሳድግም ራሴንም አክሴፕት እንዳደርገው አላደረገኝም። የክርስትና እናቴ ልጅ ጋር አብረን ቁጭ ብለን በነበርንበት ሰዓት ጠየቅኳትኝ ምንድነው በእናንተና በእኛ መካከል ያለው? ስለ ማርያም ስለ ስላሴ በስነ ስርዓት አስረዳችኝ እና ያንን ነገር በልቤ ይዤ እንድኖር አደረገኝ። ቸርች ሄጄ ቸርችን ድጋሚ እንዲሄድ ያደረገኝ ጌታን የምትቀበሉ ተብሎ ሲጠራ ወጣሁኝ። ከዛ ወደ ጓዳ ወሰዱ ሊጸልዩልን። ሲጸልዩ ምን እያሉ እንደሆነም ብዙም አላቅም፣ ግን አንድ ነገር ብቻ እኔ ልቤን ነክቶ አስቀረኝ። እንወድሻለን አሉኝ፣ አቀፉኝ። በቃ ይሄ ነበረ የመጀመሪያው ጉዞ። ቸርች ውስጥ እንድቀር ያደረገኝ መታቀፌ ነው። የገረመኝ እኔን መውደዳቸው ነው። ምክንያቱም ከብዙ ቦታ ጠብቄው ነበር፣ ከወላጆቼ ጠብቄ ያለሁኝ ከብዙ ነገር። የመጨረሻው የገባኝ ነገር ኢየሱስ ክርስቶስ ሞቶ እንዳልቀረ አሸንፌዋለሁ ስለሚል እግዚአብሔር ቃል እንዳሸነፈው ድል እንደተደረገ ሞት ገባኝ ማለት ነውና ከዚህኛው ዓለም ሌላ ህይወት እንዳለ እግዚአብሔር ሲያስረዳኝ እሺ ብዬ እግዚአብሔርን መከተል ጀመርኩኝ። በየትኛውም ሁኔታ ውስጥ ሆናችሁ ከተለያየ ነገሮች በደል የደረሰባችሁ ሰዎች እና ያላችሁ ተስፋ ያላችሁ ፍላጎት ያላችሁ ኤኒ ነገር የሞተባችሁ ሴቶች ወንዶች ካላችሁ በጣም በግልጽ የምነግራችሁ ነገር እኔን ያዳነኝ የበደሉኝ ሰዎች መተው ይቅር ስላሉኝ አይደለም፣ የበደሉኝ ሰዎች ጥፋታቸውን ስላመኑ አይደለም። በጣም ወቅሻቸዋለሁ። ጥፋት አጥፍታችኋል፣ ይሄንን አድርጋችኋል፣ እኔን እንዲበድላችኋል ብዬ በጣም ተሟግቻለሁ። የነሱ መልስ አይደለም ያዳነኝ የጌታ የራሱ የእግዚአብሔር ፍቅር ለኔ በልቤ በቃ ስለበራልኝ ነውና የእግዚአብሔር ደግሞ ፍቅር መወደድ ርህራሄው ምኑን ይገልጣል። እና በየትኛውም አይነት ሁኔታ ውስጥ ያላችሁ ሰዎች ይሄንን የህይወት ጌታ ራስህን ግለጥልኝ፣ ማወቅ ፈልጋለሁኝ፣ ፔኖቼን ማጣት ፈልጋለሁ፣ መዳን ፈልጋለሁ። እኔ በሂደት ነው እነዚህን ሁሉ ነገሮች ህመሞቼን ታክሜ ዳንኩት። እናንተም ወደሚያድን ጌታ ኢሞሽናሊም ፊዚካሊም ልባችንም የታመመውን ነገር የሚያክም ጌታ አለ። የጌታ ኢየሱስ ሞቱና ትንሳኤ ይሄንን ህይወት እንድንኖር ነው ይሄ ሁሉ ዋጋ ያስከፈለው እግዚአብሔርን። እና ወደዚህ ጌታ እንድትመጡ በጣም በትልቅ ትህትናና ፍቅር ጠይቃችኋለሁ። እግዚአብሔር አምላክ ይባርካችሁ።